ጤና ይስጥልን የታይም ፕላስ ቤተሰቦች፣ የሰዓቱን አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ዋሽንግተን የኢራንን ጦርነት በቅርቡ እንደምታጠናቅቅ ተናገረች። ኢራን በኳታር፣ በባህሬን እና በኩዌት ላይ ጥቃት አደረሰች። በራሺያ የወታደራዊ አውሮፕላን ተከሰከሰ። ዋሽንግተን የኢራን ጦርነት በቅርቡ እንደምታጠናቅቅ ተናገረች። ፕሬዝዳንት ዶናልድ ትራምፕ እና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኢራን ላይ የሚካሄደው ጦርነት ሊያበቃ እንደሆነ ተናግረዋል። ዋሽንግተን ከቴህራን አመራሮች ጋር ቀጥተኛ ውይይት ለማድረግ እና ስምምነት ቢኖርም ባይኖርም ግጭቱ ሊቆም እንደሚችል አመላካች መልእክትን አስተላልፋለች። ፕሬዝዳንት ትራምፕ ማክሰኞ ዕለት ለጋዜጠኞች በሰጡት መግለጫ በቅርቡ እንወጣለን ሲሉ ተናግረዋል። ፕሬዝዳንቱም አያይዘው በሁለት ሳምንታት ምናልባትም በ3 ሳምንታት ውስጥ ሊሆን እንደሚችል ጠቁመዋል። ኢራን ስምምነት ማድረግ አይጠበቅባትም ብለዋል። ቴህራን ኢራን የኒኩለር ጦር መሳሪያዎችን እንዳታሳድግ፣ የዩራኒየም ማበልጸጓን እንድታቆምና የሆርሙዝ የባህር ወሽመጥ ሙሉ በሙሉ እንድትከፍት የሚጠይቅ 15 ነጥብ ያለው የአሜሪካ የተኩስ አቁም ማዕቀፍ ካልተቀበለች የዩናይትድ ስቴትስ ቀደም ሲል የነበረውን ዘመቻዎቿን እንደምታጠናክር አስጠንቅቃ እንደነበር ይታወሳል። ኢራን በኳታር ታንከሮች ላይ ጥቃት ሰነዘረች። እንዲሁም በባህሬን እና ኩዌት ተመሳሳይ ፍንዳታዎች ተከስተዋል። ምንም እንኳን የአሜሪካው ፕሬዝዳንት ጦርነቱን በአጭር ጊዜ እንደሚጨርሱም ቢናገሩ፣ ረቡዕ ዕለት ኢራን በተለያዩ ግንባሮች ጥቃትን አድርሳለች። ድሮኖች በኩዌት ዓለም አቀፍ አየር ማረፊያ የነዳጅ ታንኮችን በመምታታቸው ከፍተኛ የእሳት ቃጠሎ አስከትለዋል። በባህሬን የሚገኙ ባለስልጣናት በኢራን ጥቃት ምክንያት ባልታወቀ የኩባንያ ተቋም ላይ ጥቃት እንደደረሰባቸው ዘግበዋል። እንዲሁም አንድ ታንክ በኳታር ዋና ከተማ ዶሃ አቅራቢያ ባልታወቀ ሚሳኤል መርከብ ላይ ጉዳት እንዳደረሰ የዩናይትድ ኪንግደም የባህር ኃይል ንግድ ኦፕሬሽን ገልጿል። መርከበኞቹም ደህና መሆናቸውን አክሏል። የአሜሪካና የእስራኤል የአየር ጥቃት ከተፈጸመ በኋላ በቴህራን በርካታ አካባቢዎች ፍንዳታዎች ተሰሙ። የኢራን የመንግስት ሚዲያዎች የአየር መከላከያዎቹ መነቃቃታቸውን አክለዋል። የኢራን ትልቁ የመንገደኞች ተርሚናል የሆነው ሻሃዲ አጊኒ ወደብ በአንድ ሌሊት በአየር ጥቃት ተመቶ ነበር፣ ነገር ግን ምንም አይነት ጉዳት አልደረሰም ሲሉ የክልሉ ምክትል ገዢ አህመድ ናፍሲ ለመንግስት ሚዲያዎች በሰጡት ቃል ገልጸዋል። በሲቪል መሰረተ ልማት ላይ የሚደርሰውን ጥቃት ወንጀል ሲሉ ጠርተውታል። በሩሲያ በደረሰ የወታደራዊ አውሮፕላን መከስከስ አደጋ የሁሉም ተሳፋሪዎች ሕይወት አለፈ። የሩሲያ ወታደራዊ አውሮፕላን በክሪሚያ ግዛት ተከስክሶ ሁሉም ተሳፋሪዎችና የበረራ ሰራተኞች ሕይወት ማለፉ ተሰምቷል። የሩሲያ መከላከያ ሚኒስቴር እንዳስታወቀው ኤኤን-26 የተባለው ወታደራዊ አውሮፕላን 23 ተሳፋሪዎችና 6 የበረራ ሰራተኞችን አሳፍሮ ሲጓዝ እንደነበር ተናግሯል።